ገነትን መፍጠር ቢቻልስ? ምንም በሽታ የሌለበት፣ ምንም ረሃብ የሌለበት፣ ጠላት አዳኝ የሌለበት፣ ሁሉም ነገር የተሟላበት ፍጹም የሆነ ዓለም። እንዲህ አይነት ዓለም ቢሰጠን ምን የምንሆን ይመስላችኋል? በደስታ ለዘላለም እንኖራለን ወይስ ይህች ገነት ወደ አስፈሪ ሲኦል ትቀየራለች? በ1960ዎቹም አንድ ሰው ይህንን ጥያቄ ለመመለስ ፈለገም። ጆን ቢን ካልሆን ይባላል። ይህ ሰው ለሰው ልጆች ማስጠንቀቂያ ይሆናል ብሎ ያስበውን በታሪክ ታይቶ የማይታወቅ አስፈሪ ሙከራ አደረገም። ለአይጦች ፍጹም ዓለም ፈጠረላቸው። ያች ዓለም ዩኒቨርስ 25 ብሎ ሰየማት። ግን መጨረሻው እነሱ እንዳሰቡት አልሆነም። በዛች ገነት ውስጥ የተፈጠረው ክስተት የሰው ልጅን ዕጣ ፈንታም ቁልጭ አድርጎ የሚያሳይ ነበር። ወንዶች ሴቶችን መፈለግ አቆሙ። እናቶች ልጆቻቸውን መብላት ጀመሩ። ህብረተሰቡ ፈራረሰም። ዛሬ በዘለምን ቻናል አይጦቹ የነገሩን አስፈሪ ትንቢት እንመለከታለን። በተለይ ደግሞ አሁን ባለንበት ዘመን የምናየው ወንዶች ሴቶችን የመጥላትና የመሸሽ ነገር ወይም ጀንደር ዎር ድንገት የመጣ ሳይሆን የተፈጥሮ ህግ መሆኑን ስታውቁ ትደነግጡ ይሆናል። ይህ ዘለምን ነው። ወደ ጥልቁ ዩኒቨርስ 25 እንሄድ። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱም። ነገሩ የጀመረው በ1968 ነው። ዶክተር ካልሆን በአሜሪካ የአእምሮ ጤና ተቋም ውስጥ አንድ ግዙፍ ሳጥን አዘጋጀም። ይህ ሳጥን ለአይጦች ከመጠን በላይ ሰፊ ነው። ምግብ አይጠየቅም። ውሃ እንደ ልብ ነው። የሙቀት መጠኑ የተስተካከለም፣ ንጽህናው የተጠበቀ ነው። ምንም አይነት አዳኝ እንስሳ ወደዚህ መግባት አይችልም። ይህ ለአይጦች ኢትዮጵያ ወይም ምድራዊ ገነት ነው። ካልሆን በዚህ ገነት ውስጥ 4 ወንድና 4 ሴት አይጦችን በአጠቃላይ 8 አስገባም። እነዚህ አዳምና ሔዋን ናቸው። የመጀመሪያዎች ቀናት የደስታ ቀናት ነበሩ። አይጦቹ ተመቻቸው። በየ55 ቀኑ የህዝብ ቁጥራቸው እጥፍ እየሆነ ሄደም። 8ቱ 16 ሆኑ፣ 16ቱ 30 ሆኑ። ብዙም ሳይቆይ 600 ደረሱም። ይህ ጊዜ ዘ ኤክስፕሎይቴሽን ፌዝ ወይም የብልጽግና ዘመን ይባላል። ሁሉም ነገር አለም፣ ቤት አለም፣ ምግብ አለም፣ ትዳር አለም፣ ልጆች አሉም። ግን አንድ ችግር ነበር። ቦታው ውስን ነው። ምንም እንኳን ምግብ ቢኖርም አይጦቹ የሚገናኙበትና የሚጋጩበት እድል እየሰፋ መጣም። ገነት ጠበበች። ቁጥራቸው 2200 ሲደርስ ነገሮች መቀየር ጀመሩም። አስተውሉም። የምግብና የውሃ እጥረት የለም። ችግሩ ቦታናም ማህበራዊ ሚና ወይም ሶሻል ሮል ማጣት ነው። በተፈጥሮ ህግ መሰረት አንድ ወንድ አይጥ የራሱ ግዛት ወይም ቴሪቶሪ ያስፈልገዋል። ግዛቱን ይጠብቃል፣ ሴቶችን ይንከባከባል፣ ቤተሰቡን ይመራል። ነገር ግን በዩኒቨርስ 25 ውስጥ ሁሉም ቦታ ተይዟል። ወጣቶች አይጦች ጎልምሰው ሲወጡም የራሳቸው የሚሉት ቦታ አጡም። አባቶቻቸውም ቦታውን አይለቁም። እዚህ ላይ ነው ትልቁ ቀውስ የተፈጠረው። ግዛት የሌላቸው ወንዶች አይጦች ተስፋ መቁረጥ ጀመሩ። የሚሄዱበት ቦታ ስለሌላቸው ሁሉም መሃል ላይ ባለው አደባባይ ተሰባሰቡ። እነዚህን ካልሆን ዘ አውትካስትስ ወይም የተገለሉት ብለው ሰየማቸው። እነዚህ የተገለሉ ወንዶች ስራ ያላቸውም፣ ሚስት የላቸውም፣ ክብር የላቸውም። ምን ያደረጉ ይመስላችኋል? እርስ በርስ መጣላት ጀመሩም። ያለምንም ምክንያት ይናከሳሉ። አንዳንዶች ደግሞ ዝም ብለው ይተኛሉ። አቅም የላቸውም። ወንድነት ሞተም። ውድ የዘለምን ቤተሰብ አሁን ወደ ዋናው ጥያቄያችን እንምጣም። በዚህ ትርምስ ውስጥ በወንዶችና በሴቶች መካከል ምን ተፈጠረም? ወንዶቹ ማለትም አልፋ ሜልስ የነበሩትም ጭምር ግዛታቸውን ማስከበር አቃታቸው። በጣም ብዙ ወራሪ ስላለም መከላከል ሰለቻቸው። ትግሉን እርግፍ አድርገው ተውት። ወደ ቤታቸው ገብተው መተኛትን መረጡም። እዚህ ላይ ሴቶቹም ወይም እናቶች አደጋ ላይ ወደቁም። ባሎቻቸው ወይም ወንዶቻቸው ከውጭ የሚመጣውን ጥቃት መከላከል ሲያቆሙ፣ ሴቶቹ ልጆቻቸውን ለመጠበቅ ሲሉ ራሳቸው ወደ ተዋጊነት ተቀየሩ። ሴቶቹ እጅግ በጣም ጠበኛም ማለት አግሬሲቭ ሆኑም። ግን የሚያስደነግጠው ይህ አይደለም። ሴቶቹ ጠበኛ የሆኑት ለውጭ ጠላት ብቻ አይደለም። ባሎቻቸው ስላልወዷቸው በወንዶቹ ላይ ከፍተኛ ጥላቻ አሳደሩም። ወንዶቹን ማባረር፣ መጉዳትናም መግደል ጀመሩም። የባሰ ደግሞ በገዛ ልጆቻቸው ላይ ጨካኝ ሆኑም። እናቶች ልጆቻቸውን ማጥባት አቆሙም። አንዳንዶቹ ልጆቻቸውን ገደሉም። ሌሎቹ ልጆቻቸውን ገና በለጋነት ከቤት አባረሩም። በዚህ መሃል አንድ እንግዳም የወንዶች ቡድን ተፈጠረም። ዶክተር ካልሆን እነዚህን
ዘ ቢዩቲፉል ዋንስ ወይም ቆንጆዎች አላቸው። ለምን እንደዛ አላቸው? ምክንያቱም እነዚህ ወንዶች ከጦርነት ራሳቸውን አገለሉም። ሴት አይፈልጉም፣ ግዛት አይፈልጉም፣ ጸብ አይፈልጉም። ስራቸው አንድ ብቻ ነው፣ መብላት፣ መጠጣት፣ መተኛትናም ፀጉራቸውን ማስተካከል፣ ግሩሚንግ። እነዚህ ቆንጆዎቹም ሴቶችን አይጠይቁም በፍጹም። ሴቶች ሲመጡባቸው ይሸሻሉ። ወሲብ ሙሉ ለሙሉ አቆሙ። ኃላፊነትን መውሰድ ጠሉም። ሴቶች ችግር ናቸው፣ ግንኙነት ራስ ምታት ነው ብለው የወሰኑ ይመስላሉ። ይህንን ስትሰሙ ዛሬ ባለንበት ዓለም በጃፓን ሄርቢቮር ሜን ወይም ሳር በላ ወንዶች የሚባሉት ወይም እዚህኛ ጋር ሴት ልጅ ራስ ምታት ናት ብለው ከትዳር የሚሸሹት ወንዶች ትዝ አይሏችሁም? በዩኒቨርሲቲ 25 ወንዶች ሴቶችን ጠሉ ሳይሆን ለሴቶች ያላቸውን ፍላጎትናም ኃላፊነት ሙሉ ለሙሉ አጠፉም። ሴቶቹ ደግሞ ወንዶቹን እንደ ጠላት አዩም። ፍቅር ሞተም። ከቀናት በኋላ ምን ተፈጠረም? አዲስ የሚወለድ አይጥ ጠፋም። የመጨረሻው አይጥ ከተወለደ በኋላም ህዝቡ ማርጀት ጀመረም። ምግብ አለም፣ ውሃ አለም፣ ግን ማንም መውለድ አይፈልግም። ማንም ቤተሰብ መመስረት አይፈልግም። ካልሆን ይህንን ደረጃም ዘ ቢሄቨራል ሲንክ አለው። ይህ ማለት አካላቸው በህይወት እያለም መንፈሳቸው ወይም አይጥነታቸው የሞተበት ደረጃ ማለት ነው። ማህበራዊ እንስሳ መሆናቸው አክትሟል። እንደ ሮቦት ሆኑም። ይበላሉም፣ ይተኛሉም፣ ይሞታሉም። በመጨረሻም ሁሉም ሞቱም። ዩኒቨርሲቲ 25 ባዶ ቀረም። ገነት ወደ መቃብር ተቀየረች። ዶክተር ካልሆን ይህንን ሙከራ ሲያጠቃልል አንድ አስፈሪ ንግግር ተናገረም። የአካል ሞት ከመሞት በፊት የመንፈስ ሞት ይቀድማል አለም። ማለትም አንድ ማህበረሰብ ዓላማውን፣ ማህበራዊ ኃላፊነቱንና ተፈጥሯዊ ሚናውን ሲተው በህይወት እያለም የሞተ ነው። አሁን ወደኛ ዓለም እንመለስ። ዛሬ በዓለማችን ምን እያየን ነው? ወንዶች ኃላፊነት መሸሽ ሲጀምሩም፣ ሴቶች ደግሞ ከመጠን በላይ ጠንካራናም ተከላካይ ወይም ሃይፐር ኢንዲፔንደንት መሆን ጀምረዋል። ልክ እንደም ቆንጆዎቹም ዛሬ ብዙ ወንዶች ቪዲዮ ጌም፣ ፖርኖግራፊናም ራስን ማዝናናት ውስጥ ተደብቀው እውነተኛ ግንኙነትን እየሸሹ ነው። የመውለድ መጠን ወይም በርዝ ሬት በዓለም ዙሪያ በከፍተኛ ሁኔታ እየቀነሰ ነው። በከተማ ብንጨናነቅም የብቸኝነት ስሜቱ ግን ከፍቷል። ይህ ማለት እኛም አይጦች ነን ማለት ነው። የሰው ልጅ መጨረሻው ይሄ ነው? አይደለም። እኛ አይጦች አይደለንም። እኛ ምርጫ አለን። ዩኒቨርሲቲ 25 የሚያሳየን ሁሉም ነገር ተሟልቶልን ስራ ፈተን ከተቀመጥንናም ተፈጥሯዊ ግዴታችንን ከረሳን ውጤቱ ጥፋት መሆኑን ነው። ግን ዓላማ ካለን ኃላፊነትን ከወሰድንናም ከምናባዊ ዓለም ወጥተን እውነተኛ ግንኙነት ወይም ኮኔክሽን ከፈጠርን ይህንን ትንቢት መቀልበስ እንችላለን። ግን ጥያቄው ለመቀልበስ ዝግጁ ነን ወይስ እንደ ቆንጆዎች አይጦች ፀጉራችንን እያስተካከልን መጨረሻችንን እንጠብቃለን? መልሱን ለእናንተ ትቼዋለሁ። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር በማድረግ ይህን ምስጢር አድርሱም። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱም። ይህ ዘለምን ነው። የማይጠየቁትን እንጠይቃለን። በሚቀጥለው ቪዲዮ እስክንገናኝ ሰላም።